ሰሞኑን እንግዲህ በዓለም ደረጃ በጣም እያነጋገረ ያለ ነገር አለና 100 men versus one gorilla. 100 men versus one silverback gorilla. I have to say that I would be on the side of the humans in this case. 15 people on the other leg, 15 people on the arm. ሁላችሁም ሰምታችሁታል። ከአንድ ሲልቨር ጎሪላ እና ከመቶ ወንዶች ማን ያሸንፋል የሚል ክርክር ተነስቶ 100 ሰዎቹ ያሸንፋሉ ያሉ ሰዎች አሉ፣ አንድ ሲልቨር ጎሪላው ያሸንፋል ያሉ ሰዎች አሉ ማለት ነውና ሲጀመር እኔ ማለት ነው ይላችሁ ጥያቄ ውስጥ ራሱ አይገባም ይሄ ነገር። ምክንያቱም ሲልቨር ጎሪላው ማለት ነው ናቹራል ዌፐን አለው። ናቹራል ዌፐኑ ምንድነው? አንደኛ ዴድ ዌይት 800 ኪሎ ግራም ማንሳት ይችላል። ያ ማለት በጥፊ ኮንታ ይከታል እያልኩ ነው። በጥፊ ሲል አይነ ራሱ ወጥቶ ብቻውን ኮንታ ይገባል እያልኩ ነው ያሉት። ከዛ በተረፈ ደግሞ ማለት ነው ባይት ፎርሱ ንክሻው ከአንበሳ ይበልጣል ማለት ነው። ወደ 1300 1200 ፒኤስአይ ይደርሳል። እና ይሄንን እንስሳ ማለት ነው እንዴት አድርገ ነው የምገለው? ማለት እጅ በእጅ ነው፣ ኦፕን ፋይት ነው። እንዴት ምን ብላችሁ አገሉትም? ቾክም ማድረጋችሁ ማነቅም አትችሉ። ምንም ብታረጉት አይሞትም። ቆዳው ራሱ በጣም ጠንካራ ነው። ማለት በቦክስ ብመቱት የባሰ አንግሪ ያደርጋችሁት ነው የምትሄዱትና ምንም አድርጋችሁ መግደላችሁ። በቃ ይሄ ቀላል ዲቤት ነው። ጎሪላ ያሸንፋል። ከዛ በተጨማሪ ይሄ ነገር ዴሊ ሜልም ወጥቶ 100 ሰዎቹ የማሸነፍ ቻንስ አላቸው ብለው እነሱም አውጥቶ ነበር። ለማንኛውም እናንተ ምን ትላላችሁ? ማን የሚያሸንፍ ይመስላችኋል? ኮሜንት ላይ አሳውቁኝ። እና ደግሞ እስካሁን ፎሎ ካላደረጋችሁ ፎሎ ማድረጋችሁ እንዳትረሱ። ይመቻችሁ።